አስቸኳይ የህግ ማስጠንቀቂያ በሁሉም አረብ ሀገራት ለምትኖሩ ኢትዮጵያውያን በሙሉ መረጃው ላልደረሳቸው እህት ወንድሞቻችን እንዲደርስ ይህንን ቪዲዮ ሁላችሁም ላይክ፣ ሼር፣ ዲዩትና ሪፖስት በማድረግ የዜግነት ግዴታችሁን እንድትወጡ በትህትና ጠይቃችኋለሁ። አሁን ካለው የቀጠናው ተለዋዋጭ የጸጥታ ሁኔታ ጋር ተያይዞ የሁሉም አረብ ሀገራት ማለትም የተባበሩት አረብ ኤሚሬትስ፣ ዩኤኢ፣ ሳውዲ አረቢያ፣ ኳታር፣ ኩዌት እንዲሁም ኦማን እና ባህሬን ጨምሮ በመላው የአረብ ሀገራት ላይ የጸጥታ ተቋማትና የፌደራል አቃቤ ህግ የሚዲያ አጠቃቀም ላይ ፍጹም ምህረት የሌለው ጥብቅ መመሪያ አውጥተዋል። በተባበሩት አረብ ኤሚሬትስ ዩኤኢ ውስጥ ለምትኖሩ የኤሚሬትስ የሳይበር ወንጀል ህግ ማንኛውም ያልተረጋገጠ መረጃ ማለትም የሐሰት ወሬ ወይም ፌክ ኒውስ ማሰራጨት ቅጣቱ ቢያንስ የ1 ዓመት እስራትና ከ100,000 ድርሃም ጀምሮ የሚጣል ከፍተኛ የገንዘብ ቅጣት ያስከትላል። መረጃው የፈጠራችሁት እናንተ ባትሆንም እንኳን በምትጠቀሙት የሶሻል ሚዲያ ፕላትፎርም ላይ ሼር ወይም ሪፖስት ካደረጋችሁ እንደ ዋና ወንጀለኛ ተቆጥራችሁ በህግ ትጠየቃላችሁ። በመሆኑም በመላው የአረብ ሀገራት ላይ ሆናችሁ ይህንን ቪዲዮ እየሰማችሁ የምትገኙ ኢትዮጵያውያን እህት ወንድሞቼ ፖሊስ ባለበት አደጋ በደረሰበት ወይም ደግሞ ወታደራዊ እንቅስቃሴ ባለበት ቦታ ላይ ስልካችሁን አውጥታችሁ ፎቶ ማንሳት ወይም ቪዲዮ መቅረጽ ለሀገር ደህንነት ስጋት ተብሎ በከባድ ወንጀል ያስጠይቃል። ማንኛውም አይነት መረጃ ስትፈልጉ የመንግስት ኦፊሻላዊ ገጾች ብቻ እንድትከታተሉ ጥብቅ መመሪያ ተሰጥቷል። አላወቅኩም ነበር ወይም ደግሞ ብዙ ተመልካች ያላቸው ታዋቂ ሰዎች ሲለቁ አይቼ ነው የሚል ሰበብ በእነዚህ ሀገራት ህግ ፊት ምንም አይነት ተቀባይነት የለውም። ዛሬ በሞባይላችሁ የምትጫወቱት የሼር ጨዋታ ነገ የነጻነታችሁ ማብቂያ ሊሆን ይችላል። ስለዚህ ወገኖቼ ነገያችሁን በአንድ የሐሰት ወሬ አታበላሹ። ምህረት በሌለው ህግ ፊት ከመቆም አስቀድሞ ራስን በጠበቅ የመሰለ ነገር የለም። ፈጣሪ በያለንበት ሁሉ ይጠብቀን። ሰላም ለዓለም፣ ሰላም ለሰው ልጆች በሙሉ። አመሰግናለሁ።